ማሳሰቢያም ቀጥሎ በምትመለከቱት ተንቀሳቃሽ ምስል ወይም ቪዲዮ ላይ መንፈስን የሚረብሹ ትዕይንቶች ስለሚታዩ ምናልባትም ፍርሃታችሁን መቆጣጠር የማትችሉ ሰዎች ቪዲዮውን ባታዩት ይመረጣል። እዚህ ሁሌ ሰው ይዛ ትመጣለች ጋሼ። ኦኬ ሁሌ ሰው ይዛ ትመጣለች። ይሄ ልጅ ሶስተኛ ምናምን ልጇ ነው። ወዴት ሄዳ ነው? እሺ እንረጋጋ። ድንገት እቱ ጋር ለማምለጥ እንዳትሞክር፣ ድምፅን ቀንስ። ለማምለጥ እንዳትሞክር። እሷ ናት። ተረጋጊ፣ ተረጋጉ። ቆይ ተረጋጉ፣ እንዳጎዳችሁ። ቆይ ማዘር ተዋት። ተረጋጉ፣ 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 ተረጋጊ። እቺ ናት ጋሽ። ያዟት፣ እጇን ያዟት፣ እጇን ያዟት። ያዟት በድንጋይ ነው። ግብሪ ቁጭ አርፈሽ ቁጭ ያዟት። አትፈልኝ፣ አልፈልግም። ሶስተኛ ሻር አይደለም። ያዟት። ስንት ሰው ነብስን ይጠፋ። በቆማት ልቀቁት። ቁጭ ያዟት። እዚሁ ሰራት፣ እጇን ሰራት። አርፈሽ ቁጭ። ምንድነው የምትፈልጉት? ከኔ የምትፈልጉት ወንጀል ነው ታውቂያለሽ አይደለ? ምን አገባችሁ? ራሴ ዞር በሉ። ምን ነው ከኔ አርፈሽ ቁጭ። ሰሚኛለሽ? አርፈሽ ቁጭ። ስለ ካሜራ ያገባሽ። ህግ የሚፈልግሽ ወንጀለኛ ነሽ። ቁጭ። ህግ የሚፈልግሽ ወንጀለኛ ነሽ። የዚህ ልጅ በህይወት ማየት ላንቺ በጣም ከባድ ነው። ሰሚኛለሽ? ምን አገባ? እኔ ደረሰበች እንደዚህ ያድርጋለች። እዚህ ቦታ ማትያዝ መስላሻል። ቁጭ። አርፈሽ እዚህ ጋር ምንድነው? ካሜራማን ጠጋበል። ንጹህ አይመስል አካባቢ እዛ ጋር ጉድጓድ ይታየኛል። ይኸው ከዛ ከላይ ጋር እዛ ጋር ልብስ ይታየኛል። ካሜራ ይጣ ያዙልኝ፣ ያዙልኝ። እቺ ዘኪ እዛ ጋር ልብስ ተመልካቾቻችን ጀግናችን አቤሌው ተሽሎታል። እውነት ለመናገር ትንሽ ድካም ነው። ምግብ ያለ መብላት፣ ውሃ ያለ ማግኘት የውለቀል ነገር ስለነበር ነውና እውነት ለመናገር አሁን የነበርክበትም ነገር ቅድም ያወራነው ነገር አለ እና ያው እዚህም አካባቢው ሰዎችም አሉና ልጅቷ የት አካባቢ ልትገኝ ትችላለች የሚባለው ነገር አብረን ብንፈልጋት ብናያት ደስ ይለኛል። ዘኪ በጣም ብዙ ነገር ነው። ቅድምም የተወሰነ እንዳጫወትኩ ነው። በጣም ቆሻሻ ነገር ነው እዚህ የተፈጠረው። እሱን በደንብ ወደ በኋላ ላይ ያጫውታለሁ። አሁን ግን እሷ መያዝ አለባት። እዚህ አካባቢ የሚሰሩ ሰዎች አሉ። እኔም እዚህ አካባቢ ላይ ያለውን ነገር እንዳልኩ የሆነ ሴራ ተሰርቶ ነው እኔ እዚህ እንደመጣ ተደርጎ የተያዝኩት። ስለዚህ ቅድምም እንዳጫወትኩ ነው። እዚህ የሚሰሩ ሰዎች አሉ። እነሱ እዛው ቀጥታ ልጅቷ ጋር ይወስዱናል። እሷ ላይ አስፈላጊውን እርምጃ እንደምንወስድ በእርግጠኝነት መናገር ይችላል። ችግር ብቻ እናገኛት። ዋናው አንተ ሰላም መሆን ነው። እሷንም አግኝተን ፍርድና አስፈላጊ እንሰጣታለን። ተረጋጋ። ወቹንም አውራቸውና እሺ፣ ይኸውናቸው እዚሁ አካባቢ ነው ያሉት። እዚህ አካባቢ ትታያለች ልጅቷ። እሺ፣ 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 ተከተሉ። እዚህ ሁሌ ሰው ይዛ ትመጣለች ጋሼ። ኦኬ ሁሌ ሰው ይዛ ትመጣለች። ይሄ ልጅ ሶስተኛ ምናምን ልጇ ነው። ወዴት ሄዳ ነው? እሺ እንረጋጋ። ድንገት እቱ ጋር ለማምለጥ እንዳትሞክር፣ ድምፅን ቀንስ። ለማምለጥ እንዳትሞክር። እሷ ናት። ተረጋጊ፣ ተረጋጉ። ቆይ ተረጋጉ፣ እንዳጎዳችሁ። ቆይ ማዘር ተዋት። ተረጋጉ፣ 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 ተረጋጊ። እቺ ናት ጋሽ። ያዟት፣ እጇን ያዟት፣ እጇን ያዟት። ያዟት በድንጋይ ነው። ግብሪ ቁጭ አርፈሽ ቁጭ። ያዟት፣ አትፈልኝ፣ አልፈልግም። ሶስተኛ ሻር አይደለም። ያዟት። ስንት ሰው ነብስን ይጠፋ። በቆማት ልቀቁት። ቁጭ። ያዟት፣ እዚሁ ሰራት፣ እጇን ሰራት። አርፈሽ ቁጭ። ምንድነው የምትፈልጉት? ከኔ የምትፈልጉት ወንጀል ነው ታውቂያለሽ አይደለ? ምን አገባችሁ? ራሴ ዞር በሉ። ምን ነው ከኔ አርፈሽ ቁጭ። ሰሚኛለሽ? አርፈሽ ቁጭ። ስለ ካሜራ ያገባሽ። ህግ የሚፈልግሽ ወንጀለኛ ነሽ። ቁጭ።
ህግ የሚፈልግሽ ወንጀለኛ ነሽ። የዚህ ልጅ በህይወት ማየት ላንቺ በጣም ከባድ ነው። ሰምኛለሽ? ምን አገባ? እኔ ደረሰበች እንደዚህ ያድርጋለች እዚህ ቦታ ማትያዝ መስሎሻል? ቁጭ በይ። ሰምኛለሽ? ስሚ አሁን ተረጋጊ። መላፋ ልቀቂው። ወደ ካሜራው ሳትይጂ ተረጋጊ። ይሄ ካሜራ ሙሉ ወንጀልሽ ይታያል። ስለ ካሜራ ያገባሽ። ስሚ እዚህ ጫካ ውስጥ በአንቺ ምክንያት ስንት ቀን ያደርኩት። ስሚ አሁን ተረጋጊ። ሀሳብሽማ ለመግደል ነበር። እሱ ነበር ፍላጎት። ስሚኛ በተረጋጋ መንፈስ ማውራት ያለብን ነገር የማታወሪ ዘኪ ለምን እንጨቃጨቃለን? ወደ ህግ ቦታ መሄድ ካለብን ያዛት። እጇን ያዛት። ወይ እጇን ይዘን ምን ለኔ ድል ሰጡኝ። መጀመሪያ የደረሰብኝ ራሴ ነኝ አይደለም። እኔ ስላንቺ ምንም የደረሰብሽ ነገር አያገባኝም። አሁን አንቺ አርፈሽኩም። ይኸው ከኋላ ያላችሁ በጣም እጅግ በጣም እናመሰግናለን። ወደ ስራችሁ መመለስ ትችላላችሁ። አዎ እጅግ በጣም እናመሰግናለን። ችግር የለውም፣ በእኛ ቁጥጥር ስር ነው። እናመሰግናለን። በጣም እሺ፣ በጣም እናመሰግናለን። በጣም ዝም ብያችሁ ሰሚኛለሽ አይደል? ካሜራውን አጥፋልኝ። ስለ ካሜራው ያገባሽ ሰሚኛለሽ? አሁን በተረጋጋ መንፈስ ሰሚኛለሽ? ስሚ ነይ፣ ያዛት፣ ያዛት። በእናትሽ አርፈሽ አንቺ ሴት ስለሆንሽ ብትከበሪ ጥሩ። ያዛት እኮ ካሜራውን አጥፋልኝ። ስለ ካሜራው አገባሽም ወደዛ ዞር በል። ልቀቀኝ። አንቺ አትታገኝ። ሴት ስለሆንሽ አክብረንሽ ነው። ስሚ ልቀቀኝ። ሴት ስለሆንሽ ተከብረሽ ነው ያለሽው። ይኸውልህ ሰማኝ ከሆነስ ልቀቀኝ ነው በቃ። ካሜራውን አጥፋልኝ። አይ ዝም ብለሽ እጂ ካኔ ምን ነው የምትፈልገው? ካንቺ የምፈልገው ነገር ቁጭ ብለን የምናወራው ነው እኮ። ካሜራውን አጥፋልኝ። ሁሉንም ነገር ሲጀመር ይሄ ልጅ በህይወት ማየትሽ በጣም አሳሳቢ ነገር ነው። ነይ ቶሎ ቶሎ። አቤልም ምን አይነት ፈተና ውስጥ እንዳከተልሽው ምን አይነት ሁኔታ ውስጥ ምን እንዳደረገኝ ደግሞ ራሴን ሁሉ ነገር ስታቅ ማለት ነው። ምንም ያደርግሽ አንድ ግለሰብን እንደዚህ ጫካ ውስጥ ሐሳብሽ እኮ ለመግደል ነበር። ስሚ ደርሰው ባያተርፉ ይኖር ለመግደል ነበር ሐሳብሽ አይደል እንዴ? ኦሬዲ እኮ ምግብ ሳሰጥ እገላለሁ። እሺ ቁጭ አሁን ሰው ስላለ አሁን እዚህ ጋር ቁጭ ይበልናሽ። አርፈሽ ቁጭ ወደ ታች ትርክ ቁጭ በይ። እኔ ቁሜ ነው ማውራት አልቀመጥም። አጫው መጨቃጨቅ የሚባል ነገር የለም። ይሄ እዚህ ጋር የቆመው ወንድሜ ጥሩ ሁኔታ ውስጥ አልነበረም። የሁሉ ነገር ውስጥ ደግሞ የከተትሽው አንቺ ነሽ። እዚህ አካባቢ በሚሰሩ ሰዎችና በፈጣሪ እርዳታ ነው አንቺን ልናገኝሽ የቻለው። ስለዚህ እዚህ ጋር ምንም መላፋት መጨቃጨቅ ምንም አይነት መፍትሄ የለውም። ገብቶሻል? እስካሁን ያደረግሽው ነገር እሱም የሰጠን ቃል እንዳለ እዚህ ፊት ለፊት የምታዩ ካሜራ ላይ ተይዟል። ስለዚህ አንቺን አንጠልጥሎ ወስዶ እዛ ፍርድ ቤት የመጣልና ህግ ፊት አቆሞ ወንጀል የመክሰስ አቅም ያለኝ ሰው ነኝ። ስለዚህ በቃ ስማኝ እንደሱ አትበል። አትንኪ በእናትሽ እንድነኪኝ አልፈልግም። እንደሱ አትበል። እሺ ምንድነው መጀመሪያ ማለት ነው ምን እየደረሰብኝና ምን እንደተደረኩኝ መጀመሪያ ማወቅ አለበት። ሳውን ዝም ብለህ ካቶንጂ አቤል ማለት ዝም በል ቆይ አንተ አምልጠኸኛል። በቃ አንተ አምልጠኸኛል። ኦልሬዲ እኮ አንተ እኮ በቃ ተርፋል። ዝም በል ያዙልኝ። እሺ በደንብ ያዙልኝ። ይሄን ነገር ሰሙኝ። በቃ አሬ ልትረዱኝ ይገባል። በቃ ልትረዱኝ ይገባል። በቃ ማለት ሰው ያመጡ ጫካ ውስጥ ማገትና አንተ ማለት ነው። ልትረዱኝ ይገባል። ምንድነው ማልቀስ ምናምን እዚህ ጋር በእናትሽ እንደዚህ አይነት ማስመሰል ነገራቶች የራሷን ወንጀል ለመሸፈን ነው የምታለቅስበት ምክንያት እኮ የራሷን ወንጀል ለመሸፈን ነው። እዚህ ጫካ ውስጥ እኮ ዝም በል አይደለም በምን አይነት ሲታፕ ይዛ እኔ በማላቀበት ጀመረ እንደዚህ አይነት ጫካ በጣም ከአዲስ አበባ በጣም ራቅ ያለ የወጣ ነው ከከተማ በጣም ትልቅ ነው። ገባበት የማይችል ሰዎች በጣም ከባድ ለእንስሳ እንኳን አስፈሪ የሆነ ጫካ ውስጥ ነው ያገኘው። እግዚአብሔር ስለፈቀደ ነው ዛሬ እዚህ በህይወት ቆመ እያወራን ያለ ነውና አሁን እዚህ ጋር ማርቀስ ምናምን ማስመሰሉን ትተሽ የተፈጠረበትን ይሄ ወንድሜ ዛሬ እዚህ የቆመው በፈጣሪ እርዳታ ነው። በእኔ በዘካሪያስ እርዳታም አይደለም ባንቺም ጭካኔ አይደለም። ገብቶሻል? ማንንም እዚህ ውስጥ ገብቶ ያድነኛል ብዬ አስቤ አይደለም። እሱን ነው ማለት እዚህ ጋር አሁን ማልቀስ ማስመሰሉ ምንም ፖይንት የለው። ስለዚህ እዚህ ጋር ይሄን አቤል የሚባለውን ግለሰብ ምን አይነት ስራ እንደሚሰራ ምን አይነት ሁኔታ ውስጥ እንደሆነ የፈጥኖ ታራጅ ዩቲዩብ ጋዜጠኛ እንደሆነ ታውቂያለሽ። ስለዚህ ብዙ ነገር ያጋልጣል፣ ብዙ ወንጀሎችን ያወጣል፣ ብዙ ሰዎችን የሚረዳ ለሰው የቆመ ለራሱ አንድ ቀን እንኳን ልብስ እንኳን በስነ ስርዓት በቅጡ የማይገዛ ለህዝብ የቆመ ሰው ነው ይሄ ሰው። ይሄን ሰው አምጥቶ እዚህ ጫካ ውስጥ እንደዚህ ማሰቃየት እዚህ ጫካ ውስጥ እንደዚህ መጣልና መርገጥ ምንድን ነው የሚሉት? ምንም መረዳት የለም። አሁን እዚህ ጋር ስላለቀሽ ምናምን አይደለም።
ስማኝ በቃ እስኪ ድል ስጠኝና ስማኝ መጀመሪያ ምንም የምሰማሽ ጉዳይ የለም ማልቀስ ልጆች አሉኝ ምናምን ላይ እናቋለን እኔን ማስመሰል እንዳንተ አይነት ጨካኝ እንዳንተ እንደዛ አይነት ጫካ ውስጥ ነፍሰ በለውንሽ ሴት እኔ ልጆችሽ እውነት ልጆች ራሱ ይኖርሽ ማመን የሚከብደኝ ሰው ነኝ አንድ ሴት አንድ ሰው መቼም ለጭካኝ ለሆነ ነገር ተነስቶ ዝም ብሎ አይሆንም አይደል የሆነ በደል ባይደርስበት የሆነ ጥላቻ የሆነ ነገር ባይኖር ደርሶና ክፉ ሊሆን አይችልም ታውቃለህ እና የደረሰብኝ ነገር ለምን ዝም ብለህ ካሰማኝም ቀስ ብለህ ለምን ተረጋግተህ ካሰማኝም ህግ ምናምን እያልክ እኔን ለምን ትዛተብኛለህ ምንም ጥላቻ ቢኖር እኔ አሁን እንደዛ አይነት ግለሰብ ላይ እንደዛ አይነት ነገር ለምንድን ነው የምትፈጽሚው ነው ጥያቄ ለምንድን ነው ይሄ እዚህ ፊት ለፊት የቆማቸው ልጅ እንደዚህ ልታሰቃዩ የፈለግሽው ስለዚህ እዚህ ጋር ይሄ ልጅ ለምን እዚህ ጫካ እንዳመጣሽው ማን እንደላከሽ ተልኮም ካለሽ ምን ሆነሽም እንደሆነ ማትናገሪ ከሆነ ብቻዋን አትመስለኝም የሆነ ነገር እሱን ነው የምለው የሆነ ሳምቲንግ ሰው ከኋላ እንዳለ እየገባኝ እሱን ማትናገሪ ከሆነ ካሜራ ቪዲዮ ይዘልኛል አይደል እሱን ቪዲዮ ይዘን የተለያዩ ሪከርዶች የተለያዩ ማስረጃዎች ራሱ የታገተውም ልጅ እዚህ ስላለ ወደ ህግ ቦታ እንሄዳለን ስለዚህ ምንም የምታወሪ አይነት አመሰኝም ተነሽ ወደ ህግ ቦታ እንሂድ ተረጋጋና አውራኝ እኔ ህግ አትበል እሺ እውነቱን ተናገሪ እኮ እውነቱን እነግራቸዋለሁ ተረጋጉ እኮ እውነቱን እነግራቸዋለሁ ተረጋጉና እናውራ በቃ ምንድነው እሺ እውነቱን ምንድነው ምክንያትሽ በቃ ተረጋግተን እናውራ ተረጋጉና ቁጭ ብለን እውነታውን ተነግሪናለሽ ኑ ወደ ታች ዝቅም በነይች ልቀቀኝ በቃ አሁን ይጂ አቤላ ደህና ነህ አሁን በጣም እርግጠኛ ነህ እውነታውን ከሰማን በኋላ ወደ ሆስፒታል ምናምን ይሄን ነገር ሳንጨርስ መውጣት ስለሌለብን ነው እዚህ ያለው ጉዳይ እንጨርስ የቱ ጋር እዚህ አካባቢ ነው በቃ አቤል ቁጭ አቤል አርፍ በል እሺ አሁን አንድ ነገር እውነታ ነው የምፈልገው እኔ አንድና አንደኛ ነገር እንድነግርኝ የምፈልገው ነገር የፈጥኖ ደራሽ ጋዜጠኛ የሆነውን ለህዝቦች ሁሉ የቆመውን አቤልን እዚህ ጫካው ስለምን ይዘሽው መጣሽ አንድ ሁለት ደግሞ ከዚህ በፊት አንቺን እንደሚያቅሽ አይነት ነገር ነው አቤል እየተሰሙ ያለው ወይ ደግሞ ከኋላሽ የተለያዩ ሰዎች እንዳሉ ነው እየተጠረጠረ ያለው ምክንያቱም እሱ የሚሰሩ ስራዎች የሚያጋልጣቸው ነገራቶች ያውቃል ስለዚህ ማን ይላከሽ ምንድነሽ ማንነሽ የሚለው ነገር ግልጽ በግልጽ እንድታውሪ ነው የምፈልገው አንድ አይነት ነገር ውሸት ውሸት የሚመስል ማስመሰል ነገር ከሰማው ቀጥታ በሁሉ መረጃ ወስጄ ለህግ እንደምሰጥሽ በጣም እርግጠኛ ነኝ መሆን አለብሽ ገብቶሻል አይደል ህግ አትበል አሁን እናወራለን ብዬ አይደል እንዴ መጣ ነው ህግ እያልክ ቁንስ ህሊናዬን አታበላሽ በቃ ህግ አትበለኝ በቃ ላወራክ አይደል እንዴ መጣው እኮ ስለዚህ እውነቱን ማንነግሪኝ ከሆነ ያወራን አይደል እንዴ ተነጋግረን እኮ አይደለም ይልሰማኝ ተነጋግረን እኮ ሌላ ነገር ውስጥ እኮ መግባት አያስፈልግም ተነጋግረን ቁጭ ብለን እኮ ልናወራ እኮ ተቀምጠናል አይደል ለምንድን ነው ህግ 10 ጊዜ ለማስፈራራት የምትሞክረው ለማስፈራራት አይደለም ያጠፋ ሰው ህግ ይቀጣዋል ብለን እናምናለን ያለኝን ራሴ የደረሰብኝን ራሴ ነኝ የማውቀው ያደኩትን የኖርኩትን የምሰቃየውን እኔ ነኝ የማውቀው አንቺ ስለ እውነት ታወሪያለሽ አንቺ ስለ ሰው መሆን ታወሪያለሽ እየነገርኩህ ያለው እውነቱን ነው እየነገርኩህ እሱ ያደረገው በጣም ብዙ ጉድ ብዙ መዘዝ የድሮ መዘዝ በቃ እንትን አውጥቷል ምን አድርጎ ነው እኔ ማለት ነው ከመጀመሪያው ጀምሬ ስለራሴ እየነገርኩህ ልሂድ እኔ በጣም የደሃ ልጅ ነኝ በቃ ተንገላችቼ ነው ያደኩት እና ተንገላችቼ ሳድግ መናገር ሁሉ ይከብዳል አሁን እዚህ ጋር ማልቀስ ስሚኝ አሁንም በእናትሽ ልልሽ የምችለው ነገር ልንገርክ ስለራሴ ልንገርክ መጀመሪያ ልንገርክ ስማኝ እሺ እና በድንገት የሆነ ሰው ጋር ተቀራረብኩ አፈቀርኩት ወለድኩ ልጄን ለማሳደግ ምንም አይነት ገንዘብ የለኝም ከቤተሰብ ወጥቻለሁ ተባረርያለሁ መኖር አልቻልኩም መኖር አክቶኝ እየተሰቃየሁ በቃ በጣም እየተሰቃየሁ የነበረ ጊዜ የሆነ ሰው ጋር ተገናኘሁ ስሙን አልነግርህም ራሱ ያውቀዋል እሱ ጋር ተገናኘን እሱ ነው እያኖረኝ የነበረው ምንም ነገር ብዙ ነገርም በሱ የሆነ ነገር እንትን ብልም በቃ ብዙ ነገር ብጎዳም ግን በጣም ጠቅሞኛል ልጄን እንዳሳደግ እንደረዳ በቃ ብዙ ነገር እንደሆነ የረዳኝ ሰው ነው የሱን ጉድ ሚዲያ ላይ ያወጣው ምን ሊረዳው ነው ሊያግዘው ነው ሂዶ ሰው ጋር እየጠየቀ እንደዚህ ያደረገ እንደዚህ ምን ሊያደርግለት ነው እሱ ለምን ማለት በቃ ጥግ የሆነ ነገር ሊያደርግ ይችላል ግን ይሄንን የተደበቀ ሚስጥር ስንት አመት የኖረ ሚስጥር ለምን ሊያወጣ ቻለ ሲጀመር ይሄ አቤል ስሚኝ እኔ አሁን በእናትሽ አሁንም ልልሽ ነገር የምችለው ነገር ምንድነው ሚስጥር አወጣ ሚስጥር አላወጣ ያንቺን ባለቤት ሚስጥርም እንዳልሽኝ የልጆችሽን አባት ሚስጥር አወጣ አላወጣ አይደለም ፖይንቱ ይሄ ሰው እውነተኛ ሰው ነው ትክክለኛ ሚዲያ የያዘ ለኢትዮጵያ ህዝብ እውነታ የቆመ ሰው ነው ይሁና እንዴት ላደርግ ይሁና በቃ ተከፈለኝ ሰራውት በቃ ማለት ተከፈለኝ በቃ ማለት ተናገሪ ካልኩ በቃ እሱ በጣም ብዙ መዘዝ ስላወጣ ያደረገው ነገር ትክክል ስላልሆነ ግዳዩ
የሆነ ነገር አድርጊ ሲሉኝ ገንዘብ በጣም ብዙ ገንዘብ ህይወቴን የሚቀይር ነገር ተሰጠኝ እኔም ደግሞ ከገንዘብ ጋር ድርድር የለኝም ተረጋጋ አቤል ተረጋጋ አሁን በእግዚአብሔር ፍቃድ እኔ ዘኪ ደረስኩልህ አልችልም እግዚአብሔር ደርሶ ልተርፋር ግን ከዚህ በኋላ በመተከሳካሳቸው እንቅስቃሴዎች ሁሉ አንድ ስቴፕ እግርን ስታነሳ ሁለተኛ ኳላ የሚነሳው ክር የዘካሪያስ እግር መሆኑን አስብ እንገላለን ስላለች አሁን እንደዚህ ስላለች ኢሞሽናል አትሁንሽ ኢትስ ኦኬ ስሚኝ አሁንሽ ግደዩ ብሎ ያዘዘሽ አካል ማን ነው ያዘዘኝን አካል አልነግርህም እኔን አይደል ያገኘኝ እኔ አይደለሁኝ ያደረኩት ሰሚኛለሽ አይደል አሁንም ቢሆን ነው መቀለበው አይደለ እንስሳት ነው መቀለበው ማለት እንስሳት ነው መቀለበው እዛ ታስሮ ካገኛችሁበት ቦታ በቃ እኔ ማደርገው የምሰጠው መድኃኒት አለ ሰጠውት እንትን ይላል አሰርኩት ከዛ በኋላ እንስሳቱ መጥቶ ይበላዋል ማለት ምን አይነት እንስሳ መጥቶ ምንድነው የምታወሪው አቤል ተረጋጋ አቤል ተረጋጋ እባካችሁ ያዙት ከካሜራ ጀርባ አቤል ይገባኛል ተረጋጋ እባክህ ወንድም ተረጋጋ እኔ አውራታለሁ በደንብ ያለውን ነገር አንተ ወይ ከካሜራ ተረጋጋ አቤል በእግዚአብሔር አቤል ተው አሁን ምንም ነገር ብታረግ አቤል ሰይጣን ነው አቤል ይገባኛል ዝም በል እኔ ገንዘብ ይሰጠኝ እንጂ ምንም አደርጋለሁ እሺ ለገንዘብ አቤል ወንጀለኛ አቤል በእጅ መንካት የለብህም ምን እንደማደርግ ታውቃለህ ቆይ የሰው እውነት በተጋለጠ ነው እንድትሄድ እንደማታመጣኝ ታውቃለህ አቤል ስማኛው በተረጋጋ መንፈስ እኔ ላውራት አንተ በቃ ከካሜራ ጀርባው አቤል አሁን ተርፈህ የለ ምንም አትሆንም የተረፍኩትማ በእነሱ ነው እንዳንቺ ሐሳብ እኮ ጭራሽ እያለች ያለው እንስሳ እኮ ነው እያለች ያለው አቤል በጣም እኔም ታይሙሌሽ ምንድነው አስረጅኝ በቃ እኔ ምን ላድርግ ውዴ እሺ ምንድነው አስረጅኝ እኔ ገንዘብ አጣሁ ምን ላድርግ ስሚ ምንድነው ገንዘብ ብለሽ የሰው ህይወት ምን ደግሞ በምን አይነት እንስሳ ነው ምን አይነት እኮ ማድረግ አልነበረብኝም ስሚ እሺ አሁን እንስሳት ነው መቀልበው ማለት ምንድነው ምን ውስጥ ነው ያለሽው በቃ እኔ ምን ላድርግ ምን አይነት እንስሳ ነው እሺ ምንድነው ንገሪኝ እሺ ዘንዶ ነው የማበላው ዘንዶ በህይወት የሚመጣ ዘንዶ ነው ለሰው የምትሰጪው በኢየሱስ ምን እንዴት ዳንቺ ቀልድ ነው እንዳያሽው ቆይ ነች ይሄ በጣም እኔ ወንድሜ አቤል እኔ በኢየሱስ ወይኔ ወንድሜ ለሰው የሚቆሙ እውነተኛ ሰው ለዘንዶ ወይኔ ወንድሜ እኔ እንኳን በሰላም አገኘሁ ወድቤሬ ምን አይነት ስንት አይነት ሰው ነው ያለው አትንኪው በዚህ እጅሽ እንዳለክ ወደዚህ እጂ እኔንም እንዳትጠጊ በኢየሱስ እኔ ምን አይነት በህይወት ወይኔ አቤል እኔ እግዚአብሔር ነው የተፋ በእውነት ምን ላድርግሽ ገንዘብ ታጣኔ ምን ላድርግ በቃ ልጆቼን ለማሳደግ ራሴን ማኖር ስላልብኝ በቃ እኔ ምን ላድርግ ስንት ስራ አለ እኔ ስራ የለኝም በቃ ምንም ስራ ስንት ስራ አለ ከተማ ላይ እኔ ቀየረኝ በቃ ህይወቴን ነው ቀየረኝ እኔ ምን ላድርግ ህይወቴን ነው ቀየረኝ በቃ አባቴም ታማሚ ነው እናቴም ሙታብኛለች ልጆቼ ታዳሳው ላይ መታረጊው ነገርሽ አንቺ ቤት እኔ በቃ እኔ ምንም ምን ይቅር አልልሽም ሲሚኝ ሲጀመር ነገር እኮ አቤል ላይ ነው ያደረግሽው ልቀቂኝ እኔን አቤል አይቅር በለኝ እኔ ምን አይነት አቤል በእግዚአብሔር ቅር በለኝ በእግዚአብሔር በቃ በእግዚአብሔር ሲጀመር እኔ አሁን ማልቀሱ እዚህ ጋር መፍረጥ መነሳቱ እውነቱ ስለተጋለጠ ማን ነው እንደዚህ ከፍሎ ይሄን ያክል ርቀት ለዚያውም ደግሞ እንደዚህ አይነት በቃ ይቅር በለኝ በቃ ይቅር በለኝ እባክህን በቃ እኔ አጥፍቻለሁ ተጠጥቻለሁ ይቅር በለኝ እዛ ላይ ደግሞ እያየው ነው ዘኪ አንተ እያየው ነው ይሄ ጫካ ሰው እንኳን ሊገባበት የማይተብበት ጫካ እጅግ በጣም አይነት የጥንቆላ ስራ ነው ዘዶ ይደ ጫካ ውስጥ አቤልን ብለው አንቺ ወደዚህ እጂ ዞር በይልኝ ወደዚህ አቤል ተረጋጋ አቤል ተረጋጋ በእናትህ አትውዳት ስሚ እኔ ዘኪ አሁንም ቢሆን እያንዳንዱ ነገር ከሷ ጀርባ ያለው ነገር ይጣራልኝ ነው እኔም ሲጀመር አርፌ አልቀመጥም በቃ እሱን ለማድረግ ፍቃደኛ ከሆነች እኛ ምንም የህግ ነገሩንም እንተውና በግላችን በራሳችን ማጣራት ያለብን ከእናንተ ጋር ሆነን ማጣራት ያለብን እቻ አሁን ይሄ ሁሉ ያዘዙኝ ሰዎች ስምኛውን ለይቅርታው ይሁሉ ያዘዙኝ ሰዎች ከጀርባሽ ያሉ ሰዎች አንቺን የሚመሩሽ እነዚህ የዘንዱ አላፊዎች የጠንቋይ ስራ ተባባሪዎችሽን ሰዎች ምትጠቁሚን ከሆነ ምትረጅን ከሆነ ይቅርታሽን አብረን የምናየው ነገር ይሆናል እሺ ሁሉንም አደርጋለሁ በቃ ይቅርበሉኝና ልነሳ እባካችሁ ይቅርበሉኝ አቤል በቃ በዚህ ከተስማማን ከሆነ በቃ እሷም ታግዘን እኛም እነዛን ሰዎች እስከመጨረሻ ሄደን የምናገዝበት የምናጋልጥበትና ትምርትም ህግም ቦታ የምንሄድበት አይነት ደረጃ መድረስ አለብን ብዬ ስለማምን አሁን በቃ ይቅርታ ባናደርግላትም ቢያንስ እነዛን ሰዎች አገናኝታን ይቅርታችንን መቀበል ይቅርታ ባናደርግላትም ማለት እርዳታችን ስናገኝ ነው እርዳታዬን ሁሉ ነገር አደርጋለሁ በቃ እኔ ከናንተ ጎን ሆናለሁ ግን በቃ ይቅርታ አድርጉልኝና ልነሳ እንዴ ኦኬ ሲሚኝ አሁን በቃ ቃል ምገባልሽ ነገር ወደ ህግ ደረጃ ምናምን አንሄድም በቃ እኔና አንቺ እዚህ የገባሽበት ነገር አንቺንም እንደዛ አይነት ሰው ውስጥ ያስገባውሽ በቃ ይቅርበሉኝ ተነሽና እኔ በቃ ነገርንሽ እናረጋለን እስከዛሬ ድረስ እኔ ሽጉጥም ወጥቶብን ያውቃል ብዙ የግድያ ማስፈራሪያ ደርሶብን ያውቃል እኔ ግን አሁን የተለየ ነገር ነው አቃለው በጣም እኔም ከይሙሬ በላይ ነው ያልጠበቅኩት ነገር ነው ያው እንትን እኔ በአካል አላቀም ግን
እዚህ ድረስ ለኔ ብለህ መስዋዕትነት ከፍለህ ባትመጣ ኖሮ ዛሬ ምን ሊፈጠር እንደሚችል አስብ። አቤላ ከሁሉ ከብዙ ደል በኋላ ከዚህ ሴት ሁሉ ጀርባ ያሉትን ሰዎች ያለ እንትን ካልን በኋላ ቁጭ ብለን አንድ ላይ ከካሜራ ጀርባ ካሉ ሰዎች ከተመልካቾቻችን ጋር ይሄን ነገር በድል እንደምናከብረው በጣም ቃል ገባላል። አንተ ራስን አጠንክር። ለህዝብ ነው የቆምከው። አሁንም ለህዝብ መቆምን ትቀጥላለህ። ቃል ኪዳን የገባው ነገር በጣም ስራን አክብረ የምትወድ አይነት ሰው ነህ። ባንተ ነው እኔ ባንተ ኢሞሽናል ነው ዛሬ ከአዲስ አበባ አልነበርኩም ብያለሁ። ከአዲስ አበባ ውጪ ተነስቼ የዛሬ በፊት የተውኩትን ስራ ወደዚህ ስራ መጥቼ አቤል ማገስ አለብኝ ብዬ ገባሁት። ስለዚህ አንተ ማለት ለኔ አርአያ ነህ። አንተ ስትጠነክር ነው እኔ ልጠነክር የምችለው። ስለዚህ ራስን አረጋጋ፣ በርታ፣ በጣም አይዞ፣ በጣም ብዙ መንገዶች አብረን እንጓዛለን ብዬ ቃል ገባላለሁ። ዘኪ እኔ እንግዲህ እናንተ ደርሳችሁ እኔን ባታተርፉኝ ዛሬ ምን ሊፈጠር እንደሚችል አላውቅም። እውነቴን ነው የምልህ። እኔ እናንተንም በጣም እኔ እንዴት እንደማመሰግናችሁ አላውቅም። ኢትስ ኦኬ በጣም አትጨነቅ። ብቻ እኔ እናንተ ባትደርሱልኝ ምን ሊሆን እንደሚችል ግልጽ ነው። ሌሎች ሰዎችን ግን እንደዚህ እያመጡ ሌላ ነገር ያደርጋሉ ማለት። ስለዚህ ቦታው ሚስጥራዊ ቦታ ነው። በእርግጠኝነት ይህንን ቦታ ለህዝቡም ማጋለጥ አለብን ብዬ አስባለሁ። ዘኪ በጣም አምናለሁ። ስለዚህ ይህንን ነገር እንድታጋልጥ እባክህ። እሺ ቦታውን ሄደን ለሰውም ማሳየት ያለብንን ነገር እያንዳንዱ ሚስጥር ዛሬ መውጣት አለበት። እሺ አሁን ቀልባለን ምናምን እያለች ያለውንም ነገር ማጋለጥና ማሳየት እንዳልሽው ዘንዶች ይመጣሉ ብሎሽናል። እንደውም ከዚህ አካባቢ ከምንወጣ ኢትስ ኦኬ በቃ ምናምነው ነገር ስላለ ኢትስ ኦኬ ዘንዶኛ እንደማይበላን እርግጠኛ ነን። ወይ ደግሞ ምንም ነገር ቢፈጠር እንትን የማለት ሁኔታው ስላለ ወደዛ ቦታ ካሜራማን ሁላችንም ይዘን ዘንዶ የሚመጣበትን ሁኔታ ማሳየት ምቺ ከሆነ እንራመድ። አንተ ካልፈራችሁ መሄድ እንችላለን፣ እንሄዳለን። ከኛ ውጭ ግን ሌላ ሰው ምንም ካሜራ ምናምን ጨራሽ ማለት ለምንድን ነው ካሜራ ማይሄደው? አይፈቀድም፣ በጭራሽ አይፈቀድም። በቃ ምን ማለት ነው? እኛ እዚህ ጋር እኮ ይልሽ ይሄ ህዝብ እኛን አምኖ ነው ስንት ነገር እስከዛሬ ድረስ ሪል ዋናው ነገር እኮ ታየ እኮ በቃ እኔ እኮ አዎ ብያምኝ እኮ ተቀብያችኋለሁ አይደለ? እኔ ያረኩትን ነገር አውቃችኋል እኮ። ግን ቦታውን እናንተ እዩት። ለምንድን ነው ካሜራ ማይሄደው? ካሜራ ጭራሽ መሄድ አይቻልም። በቃ አይፈቀድም። በቃ አስቡልኝ እንጂ በቃ ይሄ ነገር ለህዝቡ ነው ምንድነው ላንቺ የምናስበው? በቃ እኔ የሚገሉኛል እኮ ይገሉኛል። በቃ እናንተ እዩት። በቃ ካሜራ ጭራሽ አይሆንም። በቃ እኔ ለኔ ማስቡ ልጆቼ ልኖርላቸው ባካችሁ ተው። በቃ እኔን ይገሉኛል። በቃ አይሆንም። ሲጀመር እኔ እሺ አቤል በቃ እኔ በቻልነው አቅም እቺ ልጅ ከዚህ በኋላ ከኛ ጋር በጣም ብዙ አይነት ሰዎች የማጋለጥ የማገዝ ሁኔታዎች ሊፈጠሩ ይችላሉ ብዬ አምናለሁ። ግን አንተ በታገትክበት፣ አንተ በጠፋበት፣ አንተ ባልነበርክበት ታይም ህዝቡ ካንተ እኩል የፈጥኖ ደራሽ ቤተሰብ ካንተ እኩል ነው የተጨነቀው። ከኛ እኩል ከኔ ከዘካሪያስ የበለጠ ህዝቡ ነው የተጨነቀው። ስለዚህ ይሄን ቦታ ወስደን ለህዝቡ ብናጋልጥ፣ ይሄ ዘንዶ የሚባለው እኔ መንፈስ የሚባለው ነገር ለህዝቡ ብናመጣ በጣም ነበር ደስ የሚለኝ። ግን እንዳለችው የሚታይበት ሁኔታ ሊኖር ስለማይችል በቃ ህዝቡንም ይቅርታ እንጠይቀው። ያለውበትንም ቦታ እንዴት እንደነበርኩ ያለውበትንም ቦታ አላውቀውም ማለት ምን አይነት ቦታ እንደሆነ እንዴት እንደሆነ ሁኔታዎቹን ምንም የማስታውሰው ነገር የለም ዘኪ። ግን አሁን ቦታውን ሄጄ ማየት ፈልጋለሁ። እሺ ካሜራው ይቅር ካለች ይቅር፣ ግን እኔ ቦታውን ሄጄ ማየት እንሄዳለን። ነገርኩ የመጣው ይምጣ፣ የመጋፈት ዝግጁ ነኝ። አንድ እርምጃ ስትራመድ ሁለተኛው የኋላ እግር እርምጃ ዘካሪያስ ነው ብዬ ነግሬያለሁ። ስለዚህ አብረን እንሄዳለን። ካሜራ ማኖች ካሜራውን ከት ታደርጉልኛላችሁ። ያለውን ነገር አብረን የምንጋፈጥ ይሆናል። ያት ነው ይወሰሲናል ሲጀመር ቆይ አንዴ እንቁም አቤል ስማኝ። አሁን የምንሄድበት መንገድ እኔ ግራ እየገባኝ ነው። በጣም ብዙ ጫካዎች ነው። አሁንም ሌላ ነገር አስባ እንዳይሆነች በቃ ማለት ትክክለኛ ቦታ አይደል እንደወስዳችሁ ይፈልጋችሁ እኮ። ይሄ ሁሉ ርቀት የምንሄድበት እኮ በቃ እኔ እየወሰድኳችሁ ነው። በቃ ሪሉን ታዩታላችሁ። እንሂድና ይሁ ለማንኛውም ያዛት እኔ እጇን እኔም ከዚህ ከክሩም ሁላችሁም እዚህ ያላችሁ ክሩም አካባቢውን ቃኙላችሁ። ምን ማለት ቅድም እኮ ተነጋግረን ጨርሰናል አይደል? ቦታውን አሳይ ከፈለኩኝ መጀመሪያ ይዤሽ እመጣለሁ። እኔ ዋናው ቦታ ነው እያመጣኋችሁ ያለው። ሲጀመርም በጣም ሩቅ ነው። አሁን እየገባንበት ለምንድን ነው የምትሳቀቁት? ለምንድን ነው እስካማታም ነው እንዳንቺ አይነት ሰይጣናዊ ሰው እንዴት ነው ምን ነው ይቅርታ እንዳላደረጋችሁልኝ ነው እየተሰማኝ ያለው። ይቅርታ እናደርግልሻለን። አንቺ እኮ ነፍሰ ገዳይ ወንጀለኛ እኮ። አዎ አጥፍቻለሁ እኮ ግን ይቅርታ ካሜራማን ያዘው። እሺ በደንብ አሁን ካሜራ እዚህ አይገባም። እዚህ ጋር አሳርፈሽ ካሜራ አይገባም ምናምን የሚባል አሳይም ቦታውን ካሜራ ማይጋ እንዴ ዘኪ ያየን እዚህ ጋር ምንድነው? ካሜራማን ጠጋበል ንጹህ አይመስ አካባቢ እዛ ጋር ጉድጓድ ይታየኛል። ይኸው ከዛ ከላይ ጋር እዛ ጋር ልብስ ይታየኛል። ካሜራ ይጣ ያዙልኝ እቺ ዘኪ እዛ ጋር ልብስ